እንሰብካለን። እኛ ክርስቶስን እኛ ግን እቺ ነች የተሰቀለውን ክርስቶስን እንሰብካለን የምትለውን ከውስጡ ስናወጣ እኛ ክርስቶስን እንሰብካለን። ትልቅ ልዩነት። እኛ ክርስቶስን እንሰብካለን፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይሄ ሐዋርያው ጳውሎስ ሲያስተምር ስለ ሕግ፣ ስለ ኃጢአት ክርስቶስ ስለከፈለው ሲያስተምር ሰው በሙሉ ይሄንን በሚያስተምርበት ጊዜ ይሄ ምን ይሆናል? ያለ ዋጋ ይሆናል። ይሄ ያለ ዋጋ የሚሆነው ዋጋውን ክርስቶስ በሞቱ ከፈለልን። እዚህ ጋር ደግሞ የምንመለከተው ምንድን ነው መሰላችሁ ወገኖች? ሆይ ትሻገራለህ፣ ታገቢያለሽ፣ በአካውንትሽ ውስጥ በአካውንትሽ ብር ይገባል፣ እጣ ይወጣልሃል እያለ ሴት ይሄ በሙሉ የምን ትምህርት ነው? የመስቀል ተቃውሞ ትምህርት። እኔ በበኩል ይሄንን የአጋንንት ትምህርት ነው የምለው። ይሄ አጋንንታዊ ምንለው ስጋዬ ምንለው በሙሉ እነኚህ ነገሮች ከምን ጋር የተያዙ ነው? ከገንዘብ ጋር የተያያዙ ናቸው። እዚህ ስንመጣ ግን ይሄ የተለየ ትምህርት ነው። ይሄኛው ትምህርት እዚህ ጋር ስንመለስ ኃጢአት ተሰራችልን። ኃጢአት ምንድን ነው የሚል ጥያቄ ይነሳል። ኃጢአት ምንድን ነው? ይህ ማለት ወደ መደበኛ ፍርድ ቤት ስንሄድ ወንጀል ምንድን ነው? ወንጀል ምንድን ነው እንደማለት ነው። ኃጢአት ምንድን ነው ስንል ወንጀል ምንድን ነው ነው። አሁን እኔ በወሬ ስጠይቅ ክርስቲያን ሀገር አለች እዚህ አውሮፓ ላይ ከምድረ ገጽ ፖሊስ የሌለባት ሀገር ያ ነው ክርስትና በስራ የሚገለጥ ወንጀል የሌለበት፣ ጠመንጃ የሌለበት፣ ግድያ የሌለበት። ስለዚህ ይሄኛውን ክርስትና የጠበበው በር ነው። ይሄ ሰፊው ነው በር ነው። አይታችሁ እንደሆነ አሁን በሚዲያ ላይ በዳይመንድ ኬስ በዘይት መሸጥ በተለያየ ያለው ጦርነት ስንመለከት የነኝህ የጨለማው ገዢ የዲያብሎስ ትምህርት ነው ማለት ነው። ክርስቶስ ከዚህ ጋር ጀምሮ ሲያስተምረን ኃጢአት ተሰራይችል። እኔ አሁን ኃጢአተኛ ነኝ ወገኖቼ፣ እሱ በከፈለልኝ ይሄን ካሰብኩኝ አንደኛ ከኔ የሚጠበቀው ዕለት ዕለት የእግዚአብሔርን ቃል መፈለግ፣ ሁለተኛ ባልንጀራህን እንደ ራስህ ውደድ ብሎ 9ኙን ሕግ እንደጠቀለለው እና እንዳስቀመጠው ይሄ በ13ኛው ምዕራፍ በማርቆስ ወንጌል ላይ ሌላ ቀን ይህን ትምህርት ደግሞ እግዚአብሔር በረዳኝ መልኩ ይዤ እቀርባለሁ። እዛ 11ዱን ሲሰበስብ ባልንጀራህን እንደ ራስህ ውደድ የተባለው ሌሎች ላይ መፈጸምን የማንፈልገውን እንፈጽማለን። ይሄም በክርስትና አስተካከል። እዚህ ሐዋርያ በለው፣ እዚህ ጋር ፓስተር በል፣ ነብይ በል፣ ራሳቸውን የሾሙ ከምን ጋር? ከብርና ከዶላር ጋር። እዚህ ጋር ያለው በሙሉ የመስቀሉ ጠላቶች ናቸው። እኔ ሳለው መጽሐፉ ነው። ለዚህ ደግሞ መነሻው ማቴዎስ ወንጌል 10 ማቴዎስ ወንጌል ምዕራፍ 10 ምንድን ነው? የአገልግሎት ሕግና መመሪያ ነው። እንግዲህ ይሄ የአገልግሎት ሕግና መመሪያ ነው። እንግዲህ ዛሬ ትምህርቴን እዚህ ጋር በቃና እመለስና ይሄ ፓርቲቱ ይቀጥላል። መነሻችን እዚህ ጋር በታንኳ ተሻገረ ወደ ገዛ አገሩ መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰራይችልህ ሲለው የዚህን ጊዜ ነበረ ምድር መደበላለቅ የነበረበት። አዳም ከገነት የተባረረው የሞት ፍርድ የተፈረደበትን ሊሽር የመጣውን ሰጣቸው፣ አልጠየቁትም። እነሱ ግን ይችን አልፈለጉም። የሚገርመው ሽባ ባለ ጉዳዮቹ ራሱ አልፈለግም። መጽሐፉን በደንብ እዩት።
እነሱ የፈለገው የእግሩ መዳን ነው። ስጋ በኦፕሬሽንም በምንም ክርስቶስ የሚያድናል። የስጋ ፈውስ ተራ ፈውስ ነው። ተራ ዋናው ግን ምንድነው ወገኖች? ኃጢአትህ ተሰረየችልህ። እስቲ በሉ ኃጢአትህ ተሰረየችልህ፣ ኃጢአትህ ተሰረየችልህ የሚለውን ፈልጋችሁ አጥኑ። ጌታ ኢየሱስ ክርስቶስ ይባርካችሁ። የምትከታተሉ ሰዎች ፕሊስ እባካችሁ ዕዳ ስላለብን በደንብ ተከታትላችሁ ወደዚህኛው ክርስትና ነው። ይሄኛው ክርስትና ይሄኛው ነው ትክክል። ይሄኛው ጳውሎስ የተጓዘበት፣ ጴጥሮስ የተጓዘበት፣ ኢየሱስ ክርስቶስ የሞት ዋጋ የከፈለበትን ክርስትና ፈልጉ። ጌታ ኢየሱስ ይባርካችሁ።